ዛሬ ማሳያችሁ በሁለት ግብአት ብቻ የሚሰራ የበተር ክሬም አሰራር ነው። ይሄ በተር ክሬም ጣፋጭ ፈጣንና በጣም ቆንጆ የሆነ በተር ክሬም አሰራር ነው። ለቻናሌ አዲስ ሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆናችሁ ደግሞ ላይክ ኮሜንትና ሼር እያደረጋችሁ አብራችሁን ቆዩ። እንግዲህ ይሄንን በተር ክሬም ለመስራት የሚያስፈልጉን እንግዲህ ሁለት ግብአት ብቻ ናቸው። አንደኛው ሾርት ሊንክ ነው። ታዲያ ሾርት ሊንኬን 500 ግራም ነው። 500 ግራም ሾርት ሊንኬን በደንብ አድርጌ ሚክስ ካደረኩት በኋላ በዚህ መልኩ ከለሩ ይሄ ሽሮማ ከለር የሚመስለው ወደ ነጣ እስኪልልን ድረስ ነው ሾርት ሊንጋችንን በዚህ መልኩ ሚክስ የምናረገው። በዚህ መልኩ ነጣ እስኪልልን ድረስ ካረግን በኋላ እዚህ ጋር የተፈጨ ስኳር ነው። የተፈጨ ስኳራችንን ግዴታ እየነፋን ነው፣ ካለበለዛ ውስጡ ይሄ የጠጣር ነገር ስሜት ስለሚኖረው እየነፋን ማድረግ ያለብን። ታዲያ የተጠቀምኩትም 300 ግራም ነው። በዚህ መልኩ እንግዲህ እየነፋን ከፋፍለን ነው ሚክስ ማድረግ ያለብን። ስኳሩን 3 4 ትንሽ ትንሽ እያደረግን ሚክስ እያደረግን ከዛ እንደገና ደግሞ እየነፋን ሚክስ እያደረግን ነው መሆን ያለበት። በአንዴ ሁሉንም ጨምረን ሚክስ ማድረግ የለብንም። ቀስ ቀስ እያለን ነው እየነፋን ማድረግ ያለብን። እዩት። በዚህ መልኩ በደንብ ሚክስ ባደረግነው ቁጥር ታዲያ እዚህ ጋር በስፓቹላችን ጥግ ጥጉን እየጠራረግን ስኳሩ እንዳይቀር በዚህ መልኩ ደጋግመን ሚክስ እናደርገዋለን ማለት ነው። አሁንም የቀረውን በዚህ መልኩ እየነፋን ሚክስ ማድረግ ነው። ሚክስ ባደረግነው ቁጥር እንግዲህ ከለሩ ወደ ነጭነት ነው እየሄደልን የሚመጣው። እዚህ ጋር ደግሞ የሚያስፈልገን ምንድነው 125 ግራም የፈላ ውሃ ነው። 125 ግራም ብቻ አይደለም፣ እንዳስፈላጊነቱ ቀጠን እንዲልልን ከዛ በላይም ልናረግ እንችላለን። ወፈር እንዲልልን ደግሞ መቀነስም እንችላለን። ግን በደንብ ሚክስ ባረግነው ቁጥር እዩት ምን የመሰለ ቀላልና በ4 እና በ5 ደቂቃ ውስጥ እንደዚህ ፈጣን የሆነ የበተር ክሬም መስራት እንችላለን። ታዲያ እዚህ ድረስ ከመጣችሁ ቻናሌን ሰብስክራይብ ማድረግ እንዳይረሳ። ቤተሰብ ሆናችሁ ደግሞ ላይክ ኮሜንት ሼር ማድረግ እንዳይረሳ። እና መድረሱን የምናውቀው ልክ በስፓቹላችን ስናነሳው ከወደቀብን ገና ነው ማለት ነው። እንደገና ግን ብድግ ስናደርገው ላዩ ላይ ከቀረ ደርሷል ማለት ነው። እንደዚህ አይነት ቲፖች እንዲደርሳችሁ ቻናሌን ሰብስክራይብ ማድረግ እንዳይረሳ። መልካም ቀን ይሁንላችሁ። ባይ